የአብይ መንግስት እንደዚህ አይነት ሞራል መሰረት የለውም ብቻ ሳይሆን ጤነኛ አእምሮ ያለው ማንኛውም ወገን ህወሓት የትግራይ መንግስት ብቻ አይደለም አብይ መራዋለሁ ከሚለው የተራ የነፍሰ ገዳዮች ቡድን ጋር መቀመጥ ነው ነውር መሆን የነበረበት። በትንሽ አጋጣሚ በስህተት ትልቅ ቦታ ላይ ደርሰው ትልቅ አደጋ የሚያደርሱ ትንሽ ሰዎች ምሳሌ ከፈለክ አብይ ምንም አይነት ሞራል ግራውንድ የለውም። ገሌ ጋር አልደራደርም አብይ ጋር አልደራደርም ማለት ትክክለኛ ቁመናም ትክክለኛ ምክንያት ነው የሚኖረው። አብይ ከሚመራው መንግስት ጋር መቀመጥ ለምን ዓላማ በድርድር መቀመጥ ነውር ኢትዮጵያ ወጥቶ እንደዚህ ነው ይላል። ባጫ በቀደም ባጫ ፌዘኛ ነው። ባጫ አንደኛ ወታደር ማለት ነው፣ እስክስተኛ ነው፣ ዳንኪረኛ ነው። በዚህ መሃል ልብስ አልብሶ አመጣው። እንደዚህ አይነት ሞራል መሰረት የለውም ብቻ ሳይሆን ጤነኛ አእምሮ ያለው ማንኛውም ወገን ህወሓት የትግራይ መንግስት ብቻ አይደለም አብይ መራዋለሁ ከሚለው የተራ የነፍሰ ገዳዮች ቡድን ጋር መቀመጥ ነው ነውር መሆን የነበረበት። በሰሃን ለኢትዮጵያ ጠላቶች አሳልፎ የሰጠ ሰው ነው። ይህን ከሰጠህ በኋላ አንደኛ የሚቀበለው ሰው ካለ በጣም የሚያስገርመው አንደኛ ስለሆነ ያለው ኮንሰፕት የተዛባ ነው። በዙሪያ ሆነው የሚንጫጩ ብዙ ኤሊቶች አሉ። ሁሉም ቅጭመኛ ነው። ካምፕነት ተቀይሮ ላቢ ደልተዋል። ዝም ብለህ ከሰባተኛ ክፍል ድንገት ፒኤችዲ እንደደረስክ መድስኮር የሚያስችል ድፍረት ካለ ትምህርት ቤቶች ቢዘጉ ችግር አለ። ሰው ማደናገር ዋና ወደ ሶፍራ ላይ የማስተዳደር አብይ የሚያድነው የውጭ ኃይል የለም፣ የሚያድነው ጫጫታ የለም፣ የሚያድነው ሰልፍ የለም። አክትሟል። ጽንሰ ሀሳብ እንደ ጽንሰ ሀሳብ በፍጹም ከባድ የሚባል በፍጹም ወጥታ ምንድን ነው የማያወላዳ የሚባል ምሳሌ አቅርብ ካልክ አብይ ነው። አገር የአገር ክህደት ሲፈጸም ማየት የሚፈልግ ወገን ካለ ሌላ ታሪክ ማጥናት የለበትም። አብይ የሰራውን ስራ ማየት ብቻ የሀገር ክህደት ግልጽ ምሳሌ ነው። አብነት ነው። የቴክስት ቡክ ኤግዛምፕል ነው። ይህን የቴክስት ቡክ ኤግዛምፕል የፈጠረ አብይ ስለ ሉዓላዊነት ለማውራት ምንም አይነት የሞራል መሰረት የአሜሪካ መንግስት አቅም ማረገ አላረገ ዋናው አቅም የትግራይ ህዝብ አቅም ነው። አሁንም ቢሆን እነዚህ ሰዎች ፈልገው ሳይሆን ተገደው